Mr. President, distinguished delegates, it is for me ታላቋን ሶማሊያውን የማድረግ እቅዱን ሰንቆ ግዛት በማስፋት ስስት የተለከፈው ዚያድ ባሬ ኢትዮጵያን ወረረ። በወቅቱ የሀገሪቱን ሉዓላዊነትና የግዛት አንድነት የማስጠበቅ ታሪካዊ ኃላፊነት የተሸከመው በግራ ቀኝ ልፊያ በነፃ አውጪዎች ግንባር የተዳከመው ደርግ በለብ ስልጠና ገበሬ ሰራዊት አሰልፎ ለምድር ለሰማይ የከበደውን ሶሻሊስታዊውን የሶማሊያ ጦር አሸነፈ። ዚያድ ባሬ ተሸነፈ። የሶማሊያ የታላቅነት ጉዞ እዚያ ላይ አበቃ። የዚያድ ባሬ ተጽዕኖ ፈጣሪነትና ተሰሚነት አከተመ። ወታደራዊው መንግስት ደርግ ለሶማሊያ መዳከም፣ ለሶማሌላንድ መወለድ ትልቁን ሚና እንደተጫወተ የሚያትቱት ታሪክ ጸሐፍት ደርግ የሶማሌላንድን ነፃ አውጪዎች በስልጠና በትጥቅና በስንቅ ይደግፍ እንደነበረ ያስገነዝባሉ። የሶማሌላንድን አፈጣጠርና የደርግን ግንኙነት በተመለከተ ረዘም ያለ ጽሑፍ እኛና አብዮቱ በተሰኘ መጽሐፋቸው ያጋሩት ፍቅረ ሥላሴው ግደረስ የሶማሌ ዕጣ ሲሉ ባሰፈሩት ርዕስ ስር የሚከተለውን ብለዋል። ሶማሊያ ኢትዮጵያን በወረረችበት ጊዜ ሕዝባዊ ሰራዊቱንና መደበኛውን ጦር ከሶሻሊስት ኩባና ከየመን ከተላኩልን ወታደሮች ጋር በማቀናጀት ድንበር ጥሶ በገባው የሶማሊያ ጦር ላይ ከባድ ምት ሰነዘርን። ወራሪው ጦርም መቋቋም ተስኖት አብዛኛው በኦጋዴን መሬት ረግፈው ሲቀር ከሞትና ከምርኮ የተረፈው ሸሽቶ አገሩ ገባ። ይህ ሁኔታ በሰይድ ባሬ መንግሥት ላይ ሽብርና ድንጋጤን ፈጠረ። በአመራሩና በጦር አዛዦች መካከል አለመግባባትና አለመተማመንን አስነሳ። በጦሩ መሸነፍ ዋነኛ ምክንያት ናችሁ፣ አመፅን በማካሄድ ቅስቀሳ ታደርጋላችሁ እየተባሉ በርካታ መኮንኖች ታሰሩ። ሶማሊያ አንሰራርታ ዳግመኛ ኢትዮጵያን ለማጥቃት የሚያስችል አቅም እንዳይኖራት ለማድረግ መልካም አጋጣሚ የፈጠረ መስሎ ታየን። በዚህ ግፊት ላይ በሰይድ ባሬ መንግሥት ላይ ተቃዋሚ ኃይሎችን የማደራጀት ፍላጎታችን ተነሳሳ። ከዚያም ከሶማሊያ ውጭ የሚኖሩ የሰይድ ባሬ ተቃዋሚዎችን እያነጋገርን ወደ ኢትዮጵያ ገብተው ማንኛውም አይነት ድጋፍ እየተደረገላቸው ሰይድ ባሬ እንዲወጉ ጋበዝናቸው። በተመሳሳይ መንገድ በአገር ውስጥ የሚኖሩ በሰይድ ባሬ አስተዳደርና አመራር የተከፉ የጎሳ መሪዎችንና ባላባቶችን አፈላልገን ሰይድ ባሬ እንዲወጉ ግብዣ ቀረብንላቸው። ሶማሌዎች ሁልጊዜ ኢትዮጵያ እንደ ጠላት በመቁጠር ስለሚጠራጠሩን ያቀረብንላቸውን ግብዣ በበጎ ተመልክተው ከመቀበል ተቆጠቡ። በዚህ ሁኔታ ላይ እንዳለን ከኢትዮጵያ ጋር ተደርጎ በነበረ ጦርነት የአመራር ድክመቶች በማሳየት ለሽንፈት ዳርጋችሁናል በሚል ምክንያት በሰይድ ባሬ ታስረው ከተለቀቁት መኮንኖች መካከል ኮሎኔል አብዱላሂ ዩሱፍ ከ7 መኮንኖች ጋር ከአገራቸው ሸሽተው በኬንያ ይገኛሉ የሚል መረጃ ደረሰን። ኮሎኔል አብዱላሂ ብርጌድ ጦር እየመራ በባሌ ክፍለ ሀገር ዘምቶ በኢትዮጵያ ጦርና በነዋሪው ሕዝብ ላይ ከፍተኛ ጉዳት ያደረሰ ግለሰብ ነው። ምንም እንኳን ኢትዮጵያን የጎዳ ሰው ቢሆንም ሰይድ ባሬን ለመምታት የሚያስችል ኃይል ለመመስረት መነሻ ይሆናል ከሚል እምነት በመነሳት ከ7 ተከታዮቹ ጋር ወደ አዲስ አበባ እንዲያስመጡት በናይሮቢ ለሚገኘው የደህንነት ክፍል መመሪያ ተሰጠ። ብዙም ሳይውል ሳያድር በመመሪያው መሰረት አብዱላሂን አግባብተውና አሳምነው ከነተከታዮቹ አዲስ አበባ መጧቸው። ከዚያም ከሊቀመንበር መንግስቱ ጋር ሰፊ ውይይት አካሂደው ሰይድ ባሬን ተቃዋሚዎች አሰባስበው አንድ ድርጅት እንዲያቋቁሙ ስምምነት ላይ ደረሱ። ኢትዮጵያም በገንዘብ በጦር መሳሪያና በተለያዩ ቁሳቁሶች እንደምትረዳ ቃል ተገባለት። ይህን ስምምነት ተከትሎ የተቃዋሚ እንቅስቃሴውን የሚያስተባብርና አመራር የሚሰጥ በሊቀመንበር መንግስቱ የሚመራ አንድ ኮሚቴ ተመሰረተ። የደህንነት፣ የመከላከያ፣ የጤና ጥበቃና የውጭ ጉዳይ ሚኒስትሮች የኮሚቴው አባላት ሆነው ተሰየሙ። የተለያዩ ቴክኒካል ኮሚቴዎችም ተቋቋሙ። ከስምምነቱ በኋላ አብዱላሂ ወዲያው የማደራጀት ስራውን ጀመረ። በስደት በአውሮፓ በመካከለኛው ምስራቅ የሚገኙ የሶማሌ ተወላጆችን በመላላክና ቀጥተኛ ግንኙነት እያደረገ በማነጋገር ብዙዎችን በማሳመንና በማግባባት ወደ ኢትዮጵያ እንዲገቡ አደረገ። ከዚያም በ1971 አጋማሽ ላይ ድርጅት መስራች ጉባኤ ተካሂዶ የሶማሊያ አዳኝ ዲሞክራሲያዊ ግንባር SSDF የሚል መጠሪያ ያለው ድርጅት ተመሰረተ። ከዚህ በኋላ ግንባር እያልን እንጠራዋለን። አብዱላሂ ዩሱፍም የግንባሩ መሪ ሆኖ ተመረጠ። የግንባሩን መመስረት ተከትሎ በመላው ሶማሊያ በሶማሌኛ ቋንቋ ፕሮፓጋንዳ የሚያሰራጭ ኩልሚስ ነፃ አውጪ የሚል መጠሪያ የተሰጠው ሬዲዮ ጣቢያ ተከፍቶ ስራው እንዲጀምር ተደረገ። በዚህ ጣቢያ የሚሰራጨው ቅስቀሳ የሶማሊያን ሕዝብ አንቀሳቀሰው። በሰይድ ባሬ ላይ ጥላቻ እየጨመረ መጣ። ቅራኔውም ከረረ። በዚህ የተነሳ በብዙ ሺህ የሚቆጠሩ የሶማሊያ ስደተኞች ድንበር እየጣሱ ወደ ኢትዮጵያ መግባት ጀመሩ። የተባበሩት መንግስታት የስደተኞች ድርጅት ምግብና ውሃ መጠለያ ማቅረብ እስኪሳነው ድረስ አገራችን በስደተኞች ጎርፍ ተጥለቀለቀች። የስደተኞቹ በብዛት ወደ ኢትዮጵያ መምጣት ለሶማሊያ አዳኝ ዲሞክራሲያዊ ድርጅት ወታደራዊ ክንፍ ተዋጊዎችን ለመመልመል ጥሩ አጋጣሚ ሆነለት። በስደተኞች ሰፈሮች ያለምንም ችግር ወጣቶችን ለተዋጊነት መለመለ። ከተመለመሉት ወጣቶች አብዛኛዎቹ የመሪሃን ጎሳ አባላት ነበሩ። የፖለቲካው ክንፍ ደግሞ በአሜሪካ፣ በእንግሊዝና በተለያዩ አረብ ሀገሮች ከሚኖሩ የሶማሊያ ዜጎች ጋር ግንኙነት እየፈጠረ በተለያዩ የዓለም ከተሞች
የሰይድ ባሬን መንግስት የሚያወግዙ ሰላማዊ ሰልፎችን እንዲካሄዱ አደረገ። ከፍተኛ የገንዘብ መዋጮ ማሰባሰበ። በዚህ አኳን ስልጠናና ዝግጅት ተደርጎ ወታደራዊ እርምጃ ለመውሰድ የሚችልበት ደረጃ ላይ ሲደርስ ሰይድ ባሬ በመሪሃን ክልል ባሰፈረው ጦር ላይ የመጀመሪያ የሽምቅ ውጊያ ተከፈተ። ውጊያው እየተቀጣጠለ መላውን ሶማሊያ አዳረሰ። የሶማሊያ ዳኝ ዲሞክራሲያዊ ግንባር እንቅስቃሴ በቅርበት ይከታተሉ የነበሩት የሰሜን ሶማሊያ ተወላጆች በእንግሊዝ ሀገር ንቅናቄ እያልን በምንጠራው ስም የሚታወቅ የሶማሊያ ብሔራዊ ንቅናቄ ኤስኤንኤም ድርጅትን መመስረታቸው ተሰማ። ንቅናቄው ከግንባሩ ጋር ህብረት ፈጥሮ የጋራ ጠላታቸው የሆነውን የሰይድ ባሬ መንግስት ለመውጋት ፍላጎት እንዳለው አሳወቀ። በዚህ ጉዳይ ላይ ለመነጋገር በ1972 ሁለት የድርጅቱ መሪዎች ወደ አዲስ አበባ መጡ። መንግስትም ተቀብሎ በስፋት ካነጋገራቸውና በኢትዮጵያ በኩል ስለሚደረግላቸውም ድጋፍ ካሳወቃቸው በኋላ በኢትዮጵያ እንዲንቀሳቀሱ ተፈቀደላቸው። ከግንባሩ ጋርም ተወያይተው የሰይድ ባሬን መንግስት በየአቅጣጫው ለመውጋት ተስማሙ። ከዚያም አባሎቻቸውን ከየቦታው አስመጥተው ከስደተኞችን ተዋጊዎችን መልምለው በአነስተኛ ደረጃ በሰሜን ሶማሊያ የሽምቅ ውጊያ ማካሄድ ጀመሩ። ሰይድ ባሬን የሚቃወሙ ድርጅቶች በኢትዮጵያ ድጋፍ ተደራጅተው መንቀሳቀስ በመጀመራቸው የተደሰቱት የሊቢያው መሪ ኮሎኔል ጋዳፊ የሁለቱ ድርጅቶች መሪዎች ትሪፖሊ ድረስ መጥተው እንዲያነጋግሯቸው ጥሪ ያደረጉላቸው። ከኢትዮጵያ ውጭ ተጨማሪ እርዳታ ማግኘት ትግላቸው እንደሚያፋጥነው ሊቀመንበር መንግስቱን አሳምነውና አስፈቅደው የተደረገላቸውን ጥሪ በመቀበል ወደ ሊቢያ ተጓዙ። ሰይድ ባሬ የሶቪየት ኅብረትን አባሮ አሜሪካንን በማስገባቱ የተናደዱት ጋዳፊ ተቃዋሚ ኃይሎችን አጠናክረው ሊበቀሉት ወስነዋል። በመሆኑም የግንባሩንና የንቅናቄውን መሪዎች ተቀብለው በስፋት አነጋገሯቸው። የሚፈልጉትንም ጠየቋቸው። ቀደም ብለው የተዘጋጁበት ጉዳይ ስለነበር ጥያቄያቸውን እዚያው አቀረቡ። ጋዳፊ የጠየቁት ሁሉ እንዲሟላላቸው ቃል በመግባት አሰናበቷቸው። ውሎም አላደረ በገቡት ቃል መሰረት ብዙ ሚሊዮን ዶላርና የተለያዩ የጦር መሳሪያዎችን ላኩላቸው። ተቃዋሚዎቹ ሰለጠኑ ተዋጊዎች ስለነበሯቸው ከሊቢያ የመጡላቸውን ጠመንጃዎች፣ ቀላልና ከባድ መትረይሶች፣ ሞርታሮች፣ ፈንጆችና መትረይሶች የተጠመዱባቸውን ጅፖች ምንም ጊዜ ሳያባክኑ በሥራ ላይ ማዋል ጀመሩ። የሶማሊያ ብሔራዊ ንቅናቄ ለአጭር ጊዜ በሬዲዮ ባካሄደው ቅስቀሳ እንዲሁም በሰነዘረው ወታደራዊ ጥቃት በመነሳሳት በሰይድ ባሬ ሰራዊት ውስጥ ሲያገለግሉ ከነበሩ የሰሜን ተወላጆች መካከል በርካታ የጦር አዛዦች፣ ጀነራሎች፣ ብዛት ያላቸው ወታደሮችን አስከትለው ከተለያዩ የጦር መሳሪያዎችና ተሽከርካሪዎች ጋር ድንበር እየጣሱ ወደ ኢትዮጵያ ገቡ። የንቅናቄው ደጋፊ እየጨመረ ሲመጣ የውጊያ ቀጠናውም እየሰፋ እስከ አርጌሳ ተቃረበ። ሁለቱ ድርጅቶችም በየአቅጣጫው የሚያካሂዱት ወታደራዊ እንቅስቃሴ ሰይድ ባሬን አስጨነቀው። ፍጹም ሊቋቋመው እንደማይችልም ተሰማው። በዚህ የተነሳ ተለዋጭ መፍትሄ ለመሻት ተገደደ። ኦጋዴንን ከሶማሊያ ጋር በመቀላቀል ታላቋን ሶማሊያ መሰረታታለሁ በሚል ጀብደኛ ዓላማ ተነሳስቶ ኢትዮጵያ እንዳልወጋ፣ ከፍተኛ ጉዳት እንዳላደረሰና በጦር ተሸንፎ ከሀገራችን ተረግጦ እንዳልወጣ ሁሉ በ1980 የሰላም ስምምነት ተካሂዶ የምርኮኞች ልውውጥ ከተደረገ በኋላ ሊቀመንበር መንግስቱን ወንድሜ እያለ ነበር የሚጠራቸው። ታዲያ ከሳቸው ጋር ተገናኝቶ ለመነጋገር በሚቀርቡን አንዳንድ የመንግስት መሪዎች አማካኝነት ፍላጎቱን ገልጦ ነበር። በእኛ በኩል ግን አዎንታዊ ምላሽ አልሰጠነውም። ይህ በዚህ ያለ የአፍሪካ አንድነት ድርጅት የመሪዎች ስብሰባ በሀገራችን ለማስተናገድ ዝግጅት በምናደርግበት ጊዜ ለስብሰባው እመጣለሁ፣ እግር መንገዴንም ከወንድሜ ጋር እነጋገራለሁ የሚል መልእክት ሰይድ ባሬ ላከ። ሰይድ ባሬ እንደሚመጣና ከሊቀመንበሩም ጋር ለመነጋገር ፍላጎት አለው ብለን ለሶማሊያ ብሔራዊ ንቅናቄና ለሶማሊያ ዳኝ ዲሞክራሲያዊ ድርጅት መሪዎች እንዲነገራቸው አደረግን። ዜናው አስደንጋጭ ሆነባቸው። ኢትዮጵያኖችም ድሮም አይታመኑም፣ አሳልፈው ይሰጡናል የሚል ስጋት አደረባቸው። ከስጋትና ከጥርጣሬ በመነሳት ሊቀመንበር መንግስቱ ሰይድ ባሬን ተቀብለው ማነጋገር የለባቸውም ብለው ተቃውሟቸውን ገለጡ። በእኛ በኩል ግን ተቃውሟቸውን አልተቀበልነውም። ሰውየው አዲስ አበባ የሚመጣው እኛ ጋብዘነው ሳይሆን የአፍሪካ አንድነት ድርጅት አባል በመሆኑ ነው። ለስብሰባ በድርጅቱ ተጠርቶ የመጣ ስለሆነ መከልከል አንችልም። በተጨማሪም የአንድ ሀገር መሪ ያነጋግራችሁ ብሎ ሲጠይቅ አናናግርህም ብሎ መልስ መስጠት ስልታዊም ዲፕሎማሲያዊ ማሰራር አይሆንም የሚል መልስ ሰጠናቸው። ሰይድ ባሬ በመሪዎች ስብሰባ ለመገኘት አዲስ አበባ ገባ። በስርዓት ተቀብለን አስተናገር ነው። ስብሰባው እንዳበቃ ሰይድ ባሬና ሌተናል ኮሎኔል መንግስቱ ከአዲስ አበባ ወጣ ባለ ስፍራ ለመወያየት ወደ መልካሳ ቤተ መንግስት ሄዱ። ሶደሬ መንገድ ላይ ይገኛል። አካባቢው ደስ የሚል ነበር። በሁለቱ መሪዎች ፊት ላይ ፈገግታ ይታያል። በጥሩ ሁኔታ በተዘጋጀላቸው የመወያያ አዳራሽ ገብተው በልዩ ልዩ ጉዳዮች ላይ መነጋገር ጀመሩ። በመልካም ሁኔታ የተጀመረው ውይይት እንዳጀማመሩ ይጠናቀቃል ተብሎ ሲጠበቅ አንድ ያልታሰበ ሁኔታ ተከሰተ። የሰይድ ባሬ ረዳት በቀስታ አዳራሽ ውስጥ ገብቶ ወደ ሰይድ ባሬ ጆሮ ጠጋ በማለት በሹክሹክታ አንድ ነገር ተናገረ። የሰይድ ባሬ አይኖች ፈጠጡ። ፊቱ ተለዋወጠ። በንዴት የፊቱ ስሮች ተገታተሩ።
ለተወሰኑ ሰከንዶችም ጸጥ ብሎ ከቆየ በኋላ ራሱን አረጋግቶ መሄዴ ነው፣ በአስቸኳይ ሀገር እመለሳለሁ፣ አንተ ከኔ ጋር እየተነጋገርህ የላካቸው ሰዎች በሀርጌሳ ከተማ ጥቃት ሰንዝረዋል፣ አመሰግናለሁ ብሎ በቁጣ ከአዳራሽ ወጥቶ ሄደ። ሊቀመንበሩም ከእርሱ ባልተናነሰ ሁኔታ ተናደዱ። እንዴት የዚህ አይነት ተግባር ይፈጸማል ብለው ስለተፈጸመው ጉዳይ ምንም በማያውቁት በደህንነት ሚኒስትሩ ላይ የውግዘትና የወቀሳ ናዳ ወረዱባቸው። በኋላ እንደተረዳነው ሰይድ ባሬ አዲስ አበባ መምጣቱን ከሊቀመንበሩ ጋር መነጋገሩን ያልወደዱት የሶማሊያ ብሔራዊ ንቅናቄ መሪዎች ሁለቱ መንግስታት ስምምነት ላይ ከደረሱ የእኛ የነጻነት ትግል ይኮላሻል፣ ሕልውናችንም አደጋ ላይ ይወድቃል ከሚል ስጋት ተነሳስተው ውይይቱን ለማክሸፍ አርጌሳን መያዝ አለብን ብለው ውሳኔ ላይ ይደርሳሉ። እዚያም ያለ የሌላ ኃይላቸውን አንቀሳቅሰው በሀርጌሳ ከተማ ላይ ወረራ ይፈጽማሉ። የከተማው ነዋሪ ህዝብም ከጎናቸው ተሰልፎ የሰይድ ባሬን ሰራዊት ያጠቃል። ከጦሩ አባላት ሞቶ የተረፈው እግሬ አውጭኝ ብሎ ወደ ደቡብ ሸሸ። ይህ ጥቃት በዋናነት የሚጠቀስ የሰይድ ባሬ የውድቀት መጀመሪያ ደውል ሆነ። በደቡብና መሃል ሶማሊያ እየተንቀሳቀሰ ውጤት ሲያስመዘግብ የነበረው የሶማሊያ ዳኝ ዲሞክራሲያዊ ድርጅት መሪውን እንዲለውጥ የሚያስገድድ ሁኔታ ተፈጠረ። የድርጅቱ መሪ የነበረው ኮሎኔል አብዱላሂ የሱፍ በጥሩ ሁኔታ ወደፊት እየገሰገሰ በመሄድ ላይ የነበረውን የድርጅቱን ውጊያ ድንገት ጋብ በማድረግ ከሰይድ ባሬ ጋር ሚስጥራዊ ድርድር ያደርጋል። በድርድሩ ስምምነት ላይ ከደረሰ በኋላ በብሔራዊ እርቅ ሽፋን እጁን ለመስጠት ይፈልጋል። ከዚህም በላይ ደግሞ የሊቢያው መሪ ኮሎኔል ጋዳፊ ላሰበው ጂሃድ ጦርነት የሚሰማራ 1000 ተዋጊ ጦር ወደ ትሪፖሊ ለመላክ ተዘጋጅቷል የሚል መረጃ ረዳቶቹ ለኢትዮጵያ መንግስት አቀረቡ። በእናንተ ውስጥ ጉዳይ በቀጥታ ከምንገባ እናንተው ራሳችሁ አግባብ መስሎ የታያችሁን እርምጃ ውሰዱ የሚል ምላሽ ተሰጣቸው። የተሰጣቸውን አስተያየት ተመርኩዘው ትልቅ ስብሰባ በማካሄድ አብዱላሂ ከስልጣን እንዲወርድና እንዲታሰር በምትኩ ኮሎኔል አይዳድ የግንባሩ መሪ እንዲሆን ውሳኔ አስተላለፉ። በውሳኔው መሠረት አይዳድ በስደት ከሚኖርበት ከህንድ ሀገር መጥቶ የድርጅቱ መሪ ሲሆን አብዱላሂ ደግሞ ወደ እስር ቤት ተላከ። ይህ ሹምሽር ከተደረገ በኋላ የግንባሩ እንቅስቃሴ በአዲስ መልክ ተጠናክሮ መካሄድ ቀጠለ። ሶማሊያ አንድ ቋንቋ የሚናገር፣ አንድ ሃይማኖት የሚከተል፣ አንድ አይነት ባህላዊ ስነ ስርዓትና ተመሳሳይ ስነ ልቦናዊ አመለካከት ያለው አንድ ዘር የሆነ ህዝብ ሲሆን በሌላ በኩል ግን በጎሳ በቀበሌና በመንደር የተለያየ የተበታተነ ሁሉ ነገር በጥበት የሚመለከት ህዝብ ነው። የሶማሊያ ዜጋ ቅድሚያ የሚሰጠው ለጠቅላላው ሶማሊያ ጥቅም ሳይሆን ለጎሳው ጥቅም ነው። ታማኝነቱም ለሀገሪቱ መሪና መንግስት ሳይሆን ለጎሳው መሪ ነው። ያንዳንዱ ጎሳ የራሱ ተዋጊ ኃይል አለው። ጎሳዎቹ በተለያዩ ምክንያቶች እርስ በርሳቸው የሚዋጉትን ያህል ከማዕከላዊ መንግስትም ጋር ይዋጋሉ። በኢትዮጵያ መንግስት የሚደገፉት ተቋሚ ኃይሎች በየአቅጣጫው በሰይድ ባሬ ጦር ላይ ጥቃት እየሰነዘሩ በርካታ ከተሞችንና ስትራቴጂካዊ ቦታዎችን በመቆጣጠር ወደ ዋና ከተማ ሞቃዲሾ መገስገሳቸውን የተመለከቱት የጎሳ መሪዎቹ ጦራቸውን አንቀሳቅሰው ከግንባሩና ከንቅናቄው ተዋጊዎች ጋር በመቀላቀል ጦርነቱን አፋፋሙት። ሰይድ ባሬ የሚይዘው የሚጨብጠው አጣ። ጭንቀትና ፍርሃት ዋጠው። የጦሩ አባላት በብዛት እየከዱ ከተቃዋሚዎች ጋር መቀላቀል መጀመራቸው ተስፋ አስቆረጠው። በዚያን ሁኔታ ውጊያውን መቀጠል የማያዋጣ መሆኑን ተገንዝቦ የመጨረሻ ከባድ ውሳኔ አደረገ። ቤተሰቡን፣ የቅርብ ዘመዶቹንና ወዳጆቹን አስከትሎ ለስደት ሀገር ወጣ። ኢትዮጵያን በማጥፋት ታላቋን ሶማሊያ ለመፍጠር የተነሳው ሰይድ ባሬ በ1983 ከስልጣን መወገዱና ለስደት መዳረጉ ሳይበቃ አገሩ ፈራረሰች። የሶማሊያ ብሔራዊ ንቅናቄ አርጌሳን ዋና ከተማ አድርገው ሰሜን ሶማሊያን በመገንጠል መንግስት አቋቋመ። ይህ ክፍል በእንግሊዝ ቅኝ አገዛዝ ስር ወድቆ የነበረውና እንግሊዝ ሶማሌላንድ እየተባለ የሚጠራው ክልል ነው። ፑንትላንድ እየተባለ የሚጠራው የቀንዱን ክልል የታጠቁ ጎሳዎች ገንጥለው ቦሳሶን ዋና ከተማ በማድረግ ነፃ አስተዳደር መስርተናል አሉ። ሞቃዲሾን የተቆጣጠረው በኮሎኔል አይዳድ የሚመራው ኃይል ደግሞ የመላው ሶማሊያ መንግስት ብሎ ራሱን ሰየመ። ይህም ሆኖ ሶማሊያ መረጋጋትን አላገኘችም። የጎሳዎች እርስ በርስ ውጊያ ቀጠለ። እስላማዊ ፍርድ ቤት በሚል መጠሪያ ስም የሚታወቅ ኃይል ተነስቶ ሞቃዲሾን ተቆጣጠረ። አንጻራዊ ደረጃ በአገሪቱ ሰላም ሰፈነ። ይህ እስላማዊ ኃይል አክራሪ ስለሆነ ለአካባቢያችን አደገኛ ነው በሚል ሰበብ ከአሜሪካ መንግስት ጋር የፖለቲካ ድጋፍና የዶላር ስጦታ ለማግኘት ሲባል የወያኔ ጦር ሶማሊያን ወረረ። ይህን ተከትሎም ሶማሊያ በኢትዮጵያ ተወራለች በሚል ቅስቀሳ ያካሄደውና ሰፊ ህዝብ ድጋፍ ያገኘው አልሸባብ የሚባል ኃይል ተነሳ። ይህም ሆኖ ግን የሶማሊያ ህዝብ ሰላም አላገኘም። በሚሊዮን የሚቆጠረው ለሞትና ለስደት ተዳረገ። የእርስ በርስ ውጊያውን ቀጥሏል። የአፍሪካ አንዳንድ አገሮችም ወደ ውጊያው አስገብተዋል። ሶማሊያ ዳግመኛ እንደነበረች አትሆንም። በመስታወት ቤት የሚኖር ሰው የመጀመሪያውን ድንጋይ ወረውሮም እንደሚባለው ሳይሆን ሰይድ ባሬ የመጀመሪያውን ድንጋይ ወርውሮ አገሩን አፈራረሰ። ታላቋን ሶማሊያ ለመመስረት ተብሎ የተቀየሰው ስልት ውጤቱ ጥቃቅን የሶማሊያ ጎሳ መንግስታትን ፈጠረ። ፍቅረ ሥላሴው ድረስ የተጻፈው እኛና አብዮቱ ከተሰኘው መጽሐፍ ላይ ሶማሌላንድን የተመለከተውን ክፍል ነበር ያጋራናችሁ። ስለተከታተላችሁ እናመሰግናለን። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ አድርጉ።